የገድልህ መጽሐፍ በተነበበበት ውሃ የተጠመቀውን ኃጢአቱን እደመስስለታለሁ። መቃብርህን የተሳለመውን እስከ 100 ትውልድ ድረስ እምርልሃለሁ። በጸለይክባት በግዮን ምንጭ ውሃ የተጠመቀውን እስከ 77 ትውልድ ድረስ እምርልሃለሁ። ከየትኛውም አይነት በሽታም እፈውስልሃለሁ። ከሰማይ በወረደልህ የእጅ መስቀልህ የተባረከውን የዲያቆናትን ክብር እሰጥልሃለሁ። ለኔ ለባህሪ አባቴ ለአብና ለባህሪ ሕይወቴ ለመንፈስ ቅዱስ ከሚገባ ስግደትና ፍጥረታትን ከመፍጠር በስተቀር ሁሉንም ነገር ሰጠውህ ብሎ ጌታችን ቃል የገባላቸው ሕክምናው አስቸጋሪ በሆነው በእብድ ውሻ በሽታ የተያዙ ሰዎችን በጠበልና በእምነታቸው ፈጥነው የሚፈውሱ ከመካነ መቃብራቸው የሚወጣው የአፈር እምነት ለየትኛውም በሽታ መድኃኒት የሆነላቸው ስለ ንጽህናቸው 12 ክንፈ ጸጋ የተሰጣቸውና ከ24ቱ ካህናተ ሰማይ ጋር እያጠኑ የቅዱሳንን ጸሎት የሚያሳርጉ ትንባሆን ወይም ሲጋራን ማጨስ ታላቅ በደል መሆኑን ዞረው እንዲያስተምሩ የታዘዙ ብሄሞትና ሌዋታን የተባሉ ምድርን እንደ ቀለበት ከበው የያዙ ሁለቱን ግሩማን ዘንዶች ጥርሳቸውን የቆጠሩ ከጌታችን የጵጵስና ስልጣንን እንደ ሐዋርያት የተቀበሉ ክብራቸውና ቃል ኪዳናቸው ተነግሮ የማያልቅ ታላቁ ኢትዮጵያዊ ቅዱስ አቡነ ዘርዓ ቡሩክ ዛሬ ጥር 13 ቀን ያረፉበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ዘርዓ ቡሩክ ጸሎት ይማረን ይቆየን። ኃጢአቱን ለካህን ለመንገር የፈራ ሰው 3 ጊዜ አምላክ አቡነ ስነ ኢየሱስ ሆይ ማረኝ ብሎ ቢማጸነኝ ኃጢአቱን እተውለታለሁ። ስምህን የጠራ መታሰቢያህን ያደረገ ከአንተ ጋራ በመንግስተ ሰማያት ይኖራል ተብሎ ቃል ኪዳን የተገባላቸው ከመቃብራቸው በሚወጣ የአፈር እምነት መተትና ስራ እየተደረገበትን ሰው ፈጥነው የሚፈውሱ በመስከረም 19 ቀን መልአከ ሞት ሊወስዳቸው ቢመጣ የወዳጄን የቅዱስ ገብርኤልን ዝክር ሳልዘክር አትወስደኝም በማለት መልአከ ሞትን ገዝተው እስከ ታኅሳስ 19 ቀን ድረስ ካቆዩት በኋላ በታኅሳስ 19 ቀን የቅዱስ ገብርኤልን ዝክር ዘክረው ያረፉ ታላቁ ኢትዮጵያዊ ጻድቅ አቡነ ስነ ኢየሱስ ዛሬ ዓመታዊ የዕረፍት በዓላቸው ነው። ወዳጆቼ ሆይ የዚህ ቪዲዮ ዋና ዓላማው የጻድቁ ቃል ኪዳን ስላለ ችግር የለውም እያልን እንደፈለግን ኃጢአት እንድንሰራና በቃል ኪዳናቸው እንድንዘባበት ሳይሆን ካህናትን የማናገኝበት አጋጣሚ ውስጥ ብንሆን እንድንጠቀምበት በማሰብ ነው። የቅዱሳን ቃል ኪዳን የጉድለታችን መሙያ እንዲሆነን የተሰጠ እንጂ ከንስሐና ከስጋው ደሙ እንድንርቅ የተሰጠን ስላልሆነ ልንጠነቀቅ ይገባል። ምክንያቱም እግዚአብሔር አይዘበትበትምና። ዳግመኛም ዛሬ ታኅሳስ 19 ቀን ስምህን የጠራ መታሰቢያህን ያደረገ እስከ 24 ትውልድ ድረስ እምርልሃለሁ። ለቤተ ክርስቲያንህ መባ የሰጠውን የገድልህን መጽሐፍ የጻፈ ያነበበ የሰማውን እስከ 28 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባላቸው በተወለዱ ጊዜ በሰውነታቸው ላይ የጌታችን ሕጉ ስም ተጽፎባቸው የተወለዱ በተቀመጡባት ድንጋይ እስከ ዘመናችን ድረስ ድውያንን የሚፈውሱና የመካኖችን ማህፀን የሚፈቱ ታላቁ ኢትዮጵያዊ ጻድቅ አቡነ አባለ ክርስቶስ ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ስነ ኢየሱስና በአቡነ አባለ ክርስቶስ ጸሎት ይማረን ይቆየን። በጉዞ ላይ ያሉ ሰዎችን ከአደጋ ከድንገተኛ ሞትና በጉዞ ላይ ከሚገጥሙ ክፉ ነገሮች በተሰጣቸው ቃል ኪዳን ስለሚጠብቁ የጥንት ክርስቲያኖች ስማቸውን በመርከብ ላይ እየጻፉ ይጠቀሙባቸው የነበሩ ስማቸው ሲጠራ በሰዎች ላይ ያደሩ ክፉ መናፍስት ከሰዎች ወጥተው የሚሸሹላቸው የሮም ንጉሥ የሆነ የአባታቸውን መንግስት ንቀው የመነኑ ስለ ተጋድሏቸው ብዛት እግዚአብሔር ሀብተ ፈውስን የሰጣቸው ብዙ ሰዎችን የገደለውን ከይሲ በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ በደረሰህ ጊዜ ከዋሻህ ወጥተህ ሙት የሚል ደብዳቤን ጽፈው በመላክ የጦር መሳሪያ ሳይጠቀሙ መልእክትን በደብዳቤ ብቻ ጽፈው በመላክ የገደሉት በሮማ ሀገር ላይ ሊቀ ጳጳሳት እንሾማቸዋለን የሚልን ዜና በሰሙ ጊዜ ሹመትን ላለመቀበል ከሶሪያ ሀገር ሸሽተው በግብጽ ሀገር በደብረ በራሙስ ገዳም የተጋደሉ ለጸሎት በቆሙ ጊዜ የእሳት ሐብል ከአፋቸው እየወጣ ወደ ሰማይ ይደርስና ወደ ታች ተመልሶ አጋንንትን ያሳድዳቸው የነበረ ታላቁ ቅዱስ መክሲሞስ በጥር 14 ቀን ታናሹ ቅዱስ ዱማቴዎስ ደግሞ በጥር 17 ቀን ተከታትለው ሲያርፉ የቅዱሳን ማህበር ሁሉ ወርደው ነፍሳቸውን በዝማሬ የተቀበሏት ወንድማማቾቹ ቅዱሳን አበው ቅዱስ መክሲሞስና ቅዱስ ዱማቴዎስ ዛሬ ጥር 17 ቀን የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መክሲሞስና በቅዱስ ዱማቴዎስ ጸሎት ይማረን ይቆየን።
ወዳጆች ንስሐ ሳይገቡ በሞት አልወስዳቸውም። ስምህን የሚጠራ መታሰቢያህን የሚያደርግ አንተን የሚወድህ ከ80 እስከ 160 ዓመታት የንስሐ ዕድሜን እሰጠዋለሁ። ላንተ ስል በመልካም ዕድሜ ለንስሐ ጠብቀዋለሁ እንጂ በሞት ከጠበላቸው ለጠጣና ለተጠመቀ ጥበብንና እውቀትን የሚገልጹ በተለይም የቅኔ ትምህርት አልገባው ላለ አብነት ተማሪ በጠበላቸው አእምሮን የሚከፍቱ የዲቁናና የቅስና ስልጣንን ግብጽ ድረስ ሄደው በመቀበል በዋሸራ ገዳም ለ30 ዓመታት ያገለገሉ የጌታችንን ሕማማተ መስቀል እያሰቡ ራሳቸውን በድንጋይ እያቆሰሉ ቁስሉ ሲተላ ለወፎች ይመግቡት የነበረ ዘወትር አርብ እያከፈሉ የጌታችንን ስቅለት ያዘክሩ የነበሩ በ40 ቀን አንድ ጊዜ ብቻ ውሃ እየጠጡ የተጋደሉ ስማቸው በገዳማቸው የተቀበረውን ሰው አፈር ከማያስበሉት ከአቡነ መልከ ጼዴቅ ዘሚዳ ጋር ተመሳሳይ ስለሆነ ብዙዎቻችን ለይተን ያላወቅናቸው ታላቁ ኢትዮጵያዊ ጻድቅ አቡነ መልከ ጼዴቅ ዘዋሸራ ዛሬ ጥር 4 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ዳግመኛም በጥላቸው ከይሲን ወይም እባብን የገደሉ ሁለቱም እግሮቻቸው እስኪያብጡ ድረስ ቆመው በመጸለይ የተጋደሉ ታላቁ ኢትዮጵያዊ ጻድቅ አቡነ ናርዶስ ዘደብረ ቢዘን ዛሬ ጥር 4 ቀን በዓለ ዕረፍታቸው ነው። ሶስተኛም የልጇን የምናኔ ዜና ስትሰማ ንግስትነቷን ንቃ የመነነች ከልጇ ጋር ሆና ጽኑ ገድልን የተጋደለች የጻድቁ የአቡነ አረጋዊ እናት ቅድስት ዕድና ዛሬ ጥር 4 ቀን በዓለ ዕረፍቷ ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ መልከ ጼዴቅ ዘዋሸራ በአቡነ ናርዶስ ዘደብረ ቢዘንና በቅድስት ዕድና ጸሎት ይማረን ይቆየን። በገሃድ ብቻ ሳይሆን ተኝቶ በሕልሙም ስምህን የጠራውን ኃጢአቱን ይቅር እለዋለሁ። ገድልህን የሰማውን ልጁን በስምህ የሰየመውን እምርልሃለሁ። ወደ ቤተ ክርስቲያንህ ሄዶ ገድልህን መስማት ያልተቻለው በቤቱ ሆኖ 3 ጊዜ እየሰገደ አምላከ አቡነ ኪሮስ ማረኝ ብሎ ቢማጸነኝ እምረዋለሁ። መታሰቢያህን ያደረገውን ብቻ ሳይሆን ለማድረግ አስቦ ሳይሆንለት የቀረውንም እምርልሃለሁ። ልጅ አጡ መካን ሰዎች ገድልህን አዝለው በስምህ ቢማጸኑ ልጅን እሰጣቸዋለሁ ብሎ ጌታችን አስደናቂ ቃል ኪዳንን የሰጣቸው ለኛ ለሰው ልጆች ስላላቸው ልዩ ፍቅር ጌታችን የመሰከረላቸው ታላቁ ጻድቅ አቡነ ኪሮስ ዛሬ ታኅሳስ 8 ቀን ዓመታዊ ልደት በዓላቸው ነው። ዳግመኛም በእጃቸው ይዙት የነበረ የመስቀላቸውን እጣቢና የዝክራቸውን ፍርፋሪ በመቅመስ ብዙ መካኖች ልጅን የሚያገኙባቸው በዕረፍታቸው ዕለት መቋሚያቸው ወደ መነኮሳት ሄዳ አባታችን አርፈዋል ብላ በሰው አንደበት የተናገረችላቸው በገዳማቸው በዲማ ጊዮርጊስ እባብና ጅብ ሰውና እንስሳን የማይተናኮልባቸው ስምህን የጠራውን መታሰቢያህን ያደረገውን እስከ 7 ትውልድ ድረስ እምርልሃለሁ። ገዳምህን የተሳለመውን መቃብሬ እንደተሳለመ ቆጥርለታለሁ ብሎ ጌታችን ቃል የገባላቸው ከ24ቱ ካህናተ ሰማይ ጋር የሥላሴን ዙፋን ያጠኑ ታላቁ ኢትዮጵያዊ ጻድቅ አቡነ ተክለ አልፋ ዛሬ ታኅሳስ 8 ቀን ዓመታዊ የዕረፍት በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ ኪሮስና በአቡነ ተክለ አልፋ ጸሎት ይማረን ይቆየን።